አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የኢልሃም ዩቲዩብ ቻናል ተከታዮች እንዴት ናችሁ? ቤተሰብ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ኢትዮጵያ እንዴት አድርጎ ይዟችኋል? ከኔ ጋር አለን አልሐምዱሊላህ እያልኩኝ ነው። እና ዛሬ ደግሞ ምርጥ በዳቦ በሀገራችን ባህል በእናቶቻችን የምናውቀው እንደዛ ለማድረግ ሞክሬያለሁ። ዛሬ ድፎ በወሎ እንግዲህ ወለዮች ሙጌራ ይሉታል፣ በከተማም ድፎ ዳቦ ይሉታል ማለት ነው። እና ዛሬ በቃ ብያለሁኝ። እስኪ እዚህ ጋ ኮባ ነው እንግዲህ በራሳችን ማለት ነው። ያው እንግዲህ ኮባ ከየትም አናገኝም፣ ይኖራል መግዛት ይቻላል። ግን ደግሞ እኛ የመደብ ቅመሞች ኮባ ገዝተን አንችለውም በሚለው ማለት ነው። እና ሲቀጥል እዚህ ከስ ነው፣ ከስ ጥቅል ጎመን ማለት ነው። ጥቅል ጎመን ነው እዚህ ጋር ከታች አነጠፍኩትኝ። ከዛ ዘይት ቀባሁኝ። ሰዎች እንዳይመጡ በጣም ቸኩዬ ነበረ ማለት ነው። ጓደኛ የለች፣ ከጓደኛዬ ጋር ነበረ። ጓደኛዬ ሰዎቿ ተሳፍረውባት ከኔ ጋር 6 ቀን ነበረች ማለት ነው። እና እሷነት የምትቀርጸኝ ታይ እንዳታወላግጅ እንዲያድግ እያልኳትኝ ነበረ። ለማንኛውም እስኪ እውት ምን ይመስላል? አሪፍ ነው? እንዴት ነው? ይሄ ጎልሻል፣ ይሄ ጨምር፣ ይሄ አሪፍ ነው የምትሉትን አስተያየት እጠብቃለሁ በኮመንት። እና እዚህ ጋር ደግሞ ያው አንጥፈን ጨረስን። ሊጡን አሁን ልናስገባ ነው። ልዬ በርቺ እያለችኝ ነው። በርቺ ልዬ እያለች ነው። ከኋላ ድምጿ መግባት ስለማትፈልግ ነው እንጂ ባስገባው በጣም ነበር የሚያስቀው ማለት ነው። እና ይሄንን ይመስላል ሊጣችን። ማሻላ ማሻላ አበካኩራቱ በጣም ደስ የሚለው። እንደኔ በጣም አሪፍ ነው። እዚህ ጋር ውረድ አልወርድም፣ አረ ውረድ እባክህን በህግ አምላክ፣ አረ አልወርድም እያለ ነው። እና እዚህ ጋር እንደምንም ወረደ። እንግዲህ ማስተካከሉ ላይ እንመጣለን ማለት ነው። እስኪ ወጉ እንዴት ነው? እናቶቻችን ወግ እንደዛ ነው የምጋግረው እያልኳትኝ ነበር ጓደኛዬን ማለት ነው። እንዴት ነው አጠፋጣፊ እንዴት ነበረ? ሊጡን አስተካከይ እንዴት ነበር የማስተካክለው? አማርኛ እንግዲህ ይቆራረጣል። ብዙ አመት ከመቆየት የተነሳ አማርኛ አንዳንዴ ይጠፋል። ሱብሃንአላህ። እና ይሄንን ይመስላል። በነገራችን ላይ ወደ ችግኛ የምንጋግረው ማለት ነው ሰዎቻችን ማለት ነው። በጣም የእሷም ሰዎች የኔም ሰዎች የቤት እቃ ይቆጣጠራሉ። ይሄ ነገር ምን ጊዜ ያለቀ፣ ይሄ ነገር የለም ሲባል ምን ጊዜ ያለቀ ምናምን ነገር የሚሉት ነገር አለና እኛ ራሳችን ዱቄት ገዝተን ምናምን ነገር እንጋግርና ዳቦ ቁርሳችን እንበላለን ማለት ነው። ያው የሴትዬ የልጇ ሰራተኛ ነች። ያው በሳምንት ወይም አንዳንዴ ትምህርት ሳይሆን በ2 ቀን በሳምንት ምናምን ነገር እንገናኛለን። እና የዛን ጊዜ እሷም ከጋገረች ይዛልኝ ትመጣለች። እኔም ከጋገርኩ ደግሞ እሷ ይዛ ትሄዳለች ማለት ነው። እና እንደዚህ አድርጌ አስተካከልኩት። እና በነገራችን ላይ ልጨርስላችሁ፣ ቁርስ ሆነ ምሳ እንደዚህ እንጋገራለን። እነሱ ሲያስጠሉን፣ እነሱ ሲያሰለችን ይሄ ነገር ምን ጊዜ ያለቀ የሚሉት ነገር በጣም ነው የሚያሳቅቅን። በተለይ እኛ ኢትዮጵያውያኖች አንፈልግም፣ ሆዳችን እንዲገምቱን አንፈልግም ማለት ነው። ሌሎች እንኳን ያሉን ጥርግርግ አድርገው ነው የሚበሉት ማለት ነው። እና በሆዳችን እንድንገመት ስለማንፈልግ የእነሱን ገፍተን ለመብላት እንትን አንልም ማለት ነው። እዚህ ጋር ደግሞ ከወባው ማልበስ ጀመርኩኝ ማለት ነው። እንዴት ነው? እናንተ ደግሞ አስተያየታችሁን በኮሜንት እጠብቃለሁ፣ በተስፋ እጠብቃለሁ። እንዴት ነው ይሄንን ብታደርጉ? እዚህ ጋር ተሳስተሻል፣ እዚህ ጋር አሪፍ ነው በርቺ የምትሉኝን አበረታቱኝ። ጥፋት ካለም ደግሞ የጎደለ ነገርም ካለ ደግሞ አረ ኢልሃም እዚህ ጋር የተስተካከለ አይደለም፣ እዚህ ጋር እንዲህ ብታደርግ እኮ ይሄ እንደዚህ ያምራል በሚል ኮሜንት ላይ አስቀምጡልኝ እላችኋለሁ። እሺ ውዶችዬ። እና እስኪ ምን ይመስላል? አነጠፍኩት፣ እንደ ጉድ አነጠፍኩት እንደ ጉድ።
ረበረብኩት በጣም አይደለ እንደ ሀገራችን ኩበት እንደማለት ኩባውን እንደ ጉድ ረበረብኩት። ኧረ በቃሽ እያለች ነበር፣ ሰዎቹ እንዳይሽ በቃሽ እያለች ነበር ጓደኛዬ እዚህ ጋር እና በጣም ረበረብኩት። እሳቱ እንዳይበዛበት ብዬ ስላሰብኩኝ ብዙ አደረኩበት ማለት ነው። ያው እንደ ኮባ ወፍራም አይደለም ይሄኛው፣ ቶሎ ልልት ይላል። አረ በቃሽ ይልሃም፣ በቃሽ አሁን ያየሁት እኮ። እንዴት ነው ግን የአገር ቤት ትዝታ ምናምን አልመጣባችሁም? እንደዚህ ሲደረግ የእናቶቻችን እዚህ ጋር ልዞ መጣሁኝ። እሷ ጋር እንዴት ነው የምትቀርሰው ምናምን እያልኳት ነበር። እና ደግሞ ቀዝር ላመጣ ሄድኩኝ። ይሄ ኩበት ይመስላል። ኩበት እንደማድረጊያ ነው ማለት ነው። ገብቷችኋል? ከጓደኛ ራሱ እኮ እያልኳት ነበር። ይሄ ኩበት ነው እሺ ምናምን እያልኳት እየሳቀችብኝ ነው። እና በጣም እየተጫወትን ምናምን ነገር ነው የሰራ ነው። ግን እሷ ኧረ ይሉኝ እንዳይወድቅብሽ ዱብ እንዳይደብሽ። አሁን ፍሬ እናስገባለን። ፍሬናችንን በመጀመሪያ ለኩሰን አሙቀነዋል። ባይ እስከምትወጣ በናፍቆት እጠብቅሃለሁ እያልኩት ነው ነበር። እዚህ ጋር ደግሞ አለቀ። አሁን ነው ማየት። ጨፍኑ፣ አይናችሁን ጨፍኑ፣ አይናችሁን ጨፍኑ። አላህ አይዳቸው። አንድ ለሶስት ተከፈተ። ማሻአላህ። ቅድም ከላይ አንስቼዋለሁ። ከላይ አልበልስል ሲለኝ አነሳሁት ኮባውን ማለት ነው። ከታች ግን ይሄንን ይመስላል። ማሻአላህ ተባረክ ረህማን። ማሻአላህ በሉ እሺ። ማሻአላህ በሉ። የሰላም ሙያ ነፍ ነው መጋገር። በዚህ አጋጣሚ መጋገር የምትፈልጉ ማስጋገር የምትፈልጉ ኢልሃም ዩቲዩብ ላይ ከች በሉ እሺ። እና ይሄንን የመሰለ ምርጥ ዳቦ ጋግረናል። ኮባውን እያነሳሁኝ ነው። ታውቃላችሁ ይሄ ስስ ስለሆነ እንትን ብሏል፣ ላም ብሏል። እንትኑ ምንድነው ስሙ? ከሱ ማለት ነው። እንደ ኮባ ድርቅ አላለም። አላህ የሰላም ዋው እችን የመሰለች ዳቦ እስኪ እንቁረሰው። ሊጥ አለው የለውም የሚለውን ቼክ እናድርገው እስኪ። ማሻአላ አያምርም? ግን የምር በጣም ነው የሚያምረው እንደዚህ ሲታይ። ዋው ጥፍሬ እዚህ ጋር ጥፍሬ ማለት ነው። ቆሻሻ እንዳይመስላችሁ እሺ ውዶችዬ። ጥቁር ሂና እንትን ልጅ ሴትዮን ቀብቻት እሱ ገብቶበት ነው።